ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። ኢትዮጵያ በታሪኬ ለመጀመሪያ ጊዜ ነው ያለችውን ለሌላ ሀገር ብድር የማጽደቅ ውሳኔን አሳለፈችም። ኢትዮጵያ ለደቡብ ሱዳን 738.2 ሚሊዮን ዶላር ብድር ማጽደቋ ተሰማም። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አራተኛ መደበኛ ስብሰባ ለሱዳን 738.2 ሚሊዮን ዶላር ብድር ስምምነት ማጽደቁ ነው የተነገረው። ብድሩ ኢትዮጵያና ደቡብ ሱዳንን ለማስተሳሰር የሚረዳ 220 ኪሎ ሜትር ለመንገድ ግንባታ የሚውል መሆኑን ተመላክቷል። የብድር ስምምነቱ የ5 ዓመታት የችሮታ ጊዜን ጨምሮ በ10 ዓመታት የሚመለስ ሲሆን ብድር የሚመለሰው በካሽ ወይም እስከ ፖርት ሱዳን ድረስ በሚቀርብ ድፍድፍ ነዳጅ ነውም ተብሏል። ኢትዮጵያና ደቡብ ሱዳን ለድንበር ተሻጋሪ መንገድ ግንባታ ይውላል የተባለው ይህ የብድር ስምምነት የተፈራረሙት እንደ አውሮፓውያን አቆጣጠር ግንቦት 2023 ላይ ነበርም። የደቡብ ሱዳን ብሔራዊ የሽግግር ህግ አውጪ ምክር ቤት የገንዘብ ስምምነቱን በሰኔ ወር 2016 ማጽደቁ ይታወሳል። የደቡብ ሱዳን ምክር ቤት በሰኔ ወር ስምምነቱን ማጽደቁን ተከትሎ ውጭ ጉዳይ ሚኒስቴር በወቅቱ የመንገድ ፕሮጀክቱ የኢትዮጵያና በሱዳን መካከል እያደረገ ያለውን ትብብርና የጋራ ተጠቃሚነት ግንኙነት የሚያሳይና የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ ለማድረስ እና የኢኮኖሚ ግንኙነት ለማጠናከር ያለመ ነው ሲል ገልጿል። የአሜሪካው የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን በኢትዮጵያ አማራ ክልልና ሌሎች አካባቢዎች እየተካሄደ ያለው ጦርነት እንዳሳሰባቸው ተናገሩ። በአማራ ክልል በመካሄድ ላይ ያለው ግጭት አሳስቦናል። በኢትዮጵያ በመካሄድ ላይ ያሉ የእርስ በርስ ግጭቶች እልባት እንዲያገኙ የፖለቲካ ውይይት ወሳኝነት ነው ሲሉም አንቶኒ ብሊንከን ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ ማውራታቸውም ተነግሯል። በኢትዮጵያ በመካሄድ ላይ ያሉ የእርስ በርስ ግጭቶች እልባት እንዲያገኙ የፖለቲካ ውይይት ወሳኝነት አለው ሲሉ አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት የስልክ ውይይት ወቅት መናገራቸውን የመስሪያ ቤታቸው መግለጫ ነው ያመላክተው። አሜሪካ በአማራ ክልል በመካሄድ ላይ ያለው ግጭት ያሳስባታል ሲሉ መናገራቸውን መግለጫው አመላክቷል። አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ ጋር በስልክ ያወሩት በፕሪቶሪያው የሰላም ስምምነት ዙሪያ እንደነበረ ጽህፈት ቤታቸው ጥቅምት 25 ቀን 2017 ዓ.ም ባወጣው መግለጫ ነው የገለጸው። አንቶኒ ብሊንከን ኢትዮጵያ የሰላም ስምምነቱ ተግባራዊ እንዲደረግ ለምታደርገው ጥረት ሀገራቸው እገዛ ልታደርግ ዝግጁ ናት ሲሉ መናገራቸውን መግለጫው ጠቁሟል። የአሜሪካው የውጭ ጉዳይ ሚኒስቴርና ጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀንድ እየተካረረ በመጣው ውጥረት ዙሪያም መመካከራቸውን የመስሪያ ቤት ቃል አቀባይ ቢሮ ባወጣው መግለጫ ተገልጿል። አሜሪካውያን 47ኛውን ፕሬዝዳንታቸውን ለመምረጥ የሰዓታት ጊዜዎች ብቻ ቀርቷቸዋል። በ1789 አንድ ብሎ የጀመረው የዩናይትድ ስቴትስ ምርጫ ባለፉት 235 ዓመታት 46 ፕሬዝዳንቶች ተመርጦባቸዋል። በጆርጅ ዋሽንግተን ተጀምሮ ጆ ባይደን ላይ የደረሰው የአሜሪካው የምርጫ ታሪክ 47ኛውን ፕሬዝዳንት ለመምረጥ ተቃርቧል። ምዕተ ዓመታት ያስቆጠረው የአሜሪካውያኑ ዲሞክራሲ ግን አንድም ጊዜ ሴት ፕሬዝዳንት መርጦ ወደ ነጩ ቤተ መንግስት አስገብቶ አላወቀም። በምርጫ አሜሪካ 2024 የቀድሞ ፕሬዝዳንት ዶናልድ ትራምፕ ከወቅቱ ምክትል ፕሬዝዳንት ካማላ ሃሪስ ጋር ተፋጧል። ከ8 ዓመት በፊት ሃሪስ ክሊንተንን አሸንፈው ፕሬዝዳንት መሆን ችለው የነበረውን ትራምፕን አሁንም በድጋሚ ከሌላ ሴት እጩ ፕሬዝዳንት ጋር ፊት ለፊት ተፋጧል። ለሁለተኛ የስልጣን ዘመን ተወዳድረው በጆ ባይደን የተሸነፉት ትራምፕ አሁንስ ካማላ ሃሪስን ያሸንፉ ይሆን? በአሜሪካውያን የምርጫ ታሪክስ ከሁለት ሴት እጩዎች ጋር ተወዳድረው ያሸነፉ የመጀመሪያው ፕሬዝዳንት መሆን ይችሉ ይሆን? አሜሪካ በታሪኳ ለመጀመሪያ ጊዜ ሴት ፕሬዝዳንት ሊኖራት ይችል ይሆን? ይህ በዛሬው ዕለት በመላው አሜሪካውያን በነቂስ ወጥተው በሚሰጡት ድምጻቸው ቀጣዩን ፕሬዝዳንታቸውን ይወስናሉ። ለመሆኑ ሁለቱ እጩ ፕሬዝዳንቶች ከአሜሪካና አሜሪካውያን ውጪ ትልቅ ትርጉም የሚሰጠውና ዓለም አቀፋዊ ጉልህ ዓለም አቀፍ ተጽዕኖ ማሳደር የሚችለው ምርጫ ዘመቻቸውን ምን ያህል በስኬት አጠናቀው ይሆን? በምርጫው ዋዜማ የመጨረሻ ምረጡልኝ ዘመቻቸውም ምን መልእክትን አስተላልፈው ይሆን? ሁለቱም እጩዎች ወደ ነጩ ቤተ መንግስት በሚያመራው መንገድ ላይ
ወሳኝ ሚና እንዳላት የሚነገርላት ፔንሲልቬኒያ ውስጥ ነበረ የምረጡኝ ዘመቻቸውን ያሳረጉት። ምሽቱ ሲነጋ አሜሪካውያን በነቂስ ድምጽ ይሰጣሉ። የምርጫ ውጤት ከፈጠነ በዕለቱ ምሽት፣ ጥቂት ከዘገየ በቀጣዩ ቀን አሊያም ውድድሩ እጅግ ተቀራራቢ ከሆነ ጥቂት ቀናት ሊወስድ እንደሚችልና ውጤቱም እንደሚታወቅ ይገለጻል። ምርጫ አሜሪካ 2024 ምን አዲስ ነገር ይዞ ይመጣ ይሆን? ብዙዎች በጉጉት እየጠበቁት ይገኛሉ። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።